ከስደት ተመላሽ እህታችሁን ሱቅሽ እንዴት ነው? እንመርቅልሽ። እስቲ ጎራ እንበል ምን ምን አለሽ ተብሎ እኮ ይጠየቃል። ውድ የቻናላችን ቤተሰቦች ሰላም ጤና ይስጥልኝ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበሉላችሁም በያላችሁበት። እኔ ደህና ነኝ። እናንተ እንዴት ናችሁ? አለሁላችሁ። ዛሬ እስቲ ቪዲዮ ልስራላችሁ ብዬ ነው። አንደኛ ሱቄን አልመረቃችሁልኝም። እስቲ የምርቃት እኮ ሰው አንዳንድ ነገር መጥቶ ይገዛል። ምን ላይ ደረሰ ሱቅሽ እስቲ እንየው ተብሎ ይጠየቃል ማለት ነው። እስቲ ምን ምንድን ነው የምትሸጪው ብላችሁ የምትጠይቁኝ ከሆነ ከዚህ ጋር እጀምርላችኋለሁ። እዚህ ጋር ላርጎ ነው። 2 ሊትር ላርጎ፣ 1 ሊትር እና ግማሽ። ዋጋውን በኋላ ስንት እንደሆነ ነግራችኋለሁ። ከዛ ወደ ውስጥ ስንገባ እንግዲህ ንግድ ፍቃድ ያወጣ ነው በጽዳት እቃዎች የሚባል ነው። ሌላ ሸቀጣ ሸቀጥ ነገር በፍጹም ነው የማይፈቀደው። ይኸው እዚህ ጋር ንግድ ፍቃዳችን አለ። በጣም ብዙ መስዋዕት ከፍለንለታል እዚህ ለንግድ ፍቃድ ማለት ነው። ህጋዊ ሆነን ለመስራት ደግሞም የፈለገውም ነገር ቢሆን ህጋዊ ሆነን ብንሰራ ነው የሚሻለው። እየተሳቀቅን እየመጡ በየ3 ቀኑ በየ4 ቀኑ እየመጡ ያሽጉብናል። ከዛ በኋላ ሲከፍቱልን ደግሞ ለነሱ ደግሞ በእግር ሳይሆን በእጅ እየሄድን በጣም ተቸግረን ነበር። አሁን ህጋዊ ሆነን በነፃነት ኮራ ብለን እንግዲህ ዘና ብለን እየሰራን ነው። እግዚአብሔር ይመስገን። ይኸው እዚህ ጋር ኦሞ አለ፣ ሰንላይት ኦሞ አለ። እዚህ ጋር በአረንጓዴ የምታዩት ነገር ሀገራችን በእንጨት ስንጥደው ድስታችን እንዳይጠቁርብን ከዛ ይለቀለቅና ይጣድበታል። በጣም ምርጥ ነው። በዛውም ደግሞ ለጠቆረ ድስት እንትን ይላል ያስለቅቃል ማለት ነው። እዚህ ጋር ቪማ አለን። እዚህ ጋር ደግሞ አንደኛና ሁለተኛ ሽቦች ስፖንጅ የሚባለው በሀገራችን በዛ በአረብኛ ስፖንጅ። እዚህ ጋር ደግሞ የሽቦ የድስት ማጠቢያ ሽቦች አሉ። እዚህ ጋር የልጅ ካልሲ አለ። እዛ ጋር ደግሞ በለስላሳው የስፖንጅ አለን፣ የእቃ ማጠቢያ ስፖንጅ። እዚህ ጋር ደግሞ የሽንት ቤት ውስጡ ማጽጃ ማለት ነው፣ ማፈሻ መጅሩድ በአረብኛ። እዚህ ጋር ሚኪንሲ እና ማምሳ አሉ። እንደዚህ ነው እንግዲህ የምንሸጠው። እንደዚህ አይነት ነገሮች ነው የምንሸጠው። የጽዳት እቃ ሲባል እንግዲህ እንደዚህ ነው። እነዚህ የእጅ መታጠቢያ ናቸው። እዚህ ጋር መቆንጠጫ አጃክስ አለ። የገላ መታጠቢያ፣ የገላ ማሻ፣ የመስታወት እንትን አለ። እዚህ ጋር ደግሞ እንትን የበረሮ እና የቢምቢ በጣም የሚቸገር ነው እንግዲህ ሀገራችን በጣም ቢምቢ እና በረሮ በጣም ነው የሚያስቸግረው። እዛ ጋር ደግሞ የልጆች ፓምፐርስ አለ። ፓምፐርስ እንሸጣለን። ያው የጽዳት እቃዎችን ያካትታል። እንደዚህ አይነት ነገሮች ነው የምንሸጠው ማለት ነው። እዚህ ጋር እንደዚህ እንትን የምንጣፍ ማሻ ባይዘዌ እኔ ምንጣፍ አልወድም። ምንጣፍ ያው ብዙ የሚወዱ ሰዎች አሉ። ያው ሀገራችን ሙቀትም ስለሆነ ምንጣፍ አስፈላጊ ነው ብዬ አላስብም። የምንጣፍ ማሻ አለ። እዚህ ጋር ዘንቢሎች ሀገራችን ስትመለሱ ፌስታል እንደተከለከለ ተገንዘበው እዛም ካላችሁ እንደዚህ አይነት ነገሮች ዘንቢሎች እያያዛችሁ ኑ። ፌስታል መያዝ ክልክል ነው፣ ተከልክሏል ፌስታል። እንደዚህ እዚህ ጋር ደግሞ ሶፍት በትንሹ አለ እና እዚህ ጋር ደግሞ ኮቴክሶች አሉ። ንግስት የምትባል ኮቴክስ አለን። እንደዚህ አሉን። ከላይ እነሱን ያለው እንደዚህ አይነት ነገሮች ነው እንግዲህ እየሸጥን ያለ ነው። ያዋጣሉ ብላችሁ ለምትሉኝ ያው መቼም ሁልጊዜም ስደት ላይ ቁጭ ብለን ስደትን ምርጫ ከምናደርግ ሀገራችን ላይ መጥተን
በቃ ያዋጣናል ብለን የምናስበውን ነገር ግዴታ መስራት ግድ ነው። በቃ መስራት አለብን። እስከ መቼ ድረስ? አቅምም ያልቃል፣ ጉልበታችን ያልቃል። ያው እንደምታስቡት አይደለም ሀገራችን ላይ ያለው ነገር ሰርቶ ለመለወጥ ከእጅ ወደ አፍ የሆነ ነገር ነው እና ቢሆንም መቼም ከስደት ይሻላል። ስደት ላይ ብር ይገኛል፣ ግን ብር ደግሞ ልጅ አይሆንም፣ ትዳር አይሆንም፣ ህይወት አይሆንም። ልጆቻችንን ጥለን ትዳራችን ቤተሰቦቻችንን ጥለን እስከ መቼ ድረስ ነው? እና እንደዚህ አይነት ነገር እናንተ በምትፈልጉት እንትን ግዴታ ሱቅ ብቻ አይደለም፣ እንጀራም መስራት ይቻላል። እንጀራ ጤፍ እንትን ብሎ እንጀራ ጋግሮ ማስረከብ ይቻላል። ምጣድ ገዝቶ መደራጀት ይቻላል። ከስደት ተመላሽ የሚደራጁ ሰዎች አሉ። እስከዛሬ ድረስ እኔ የቱ አካባቢ እንደሆኑ አልገጠመኝም እንጂ ተደራጅተው የራሳቸውን አይዲያ ክሬት አድርገው የሚሰሩ አሉ። ዶሮ የሚያረቡ አሉ፣ ከብት የሚያረቡ አሉ፣ እህል ምናምን ገዝተው በየሀገሩ የሚያስረክቡ አሉ። እንጀራም ጋግረው ዳቦ ድፎ ደፍተው አምባሻ አድርገው የሚሰሩ አሉ። ቡናም የሚያፈሉ አሉ። እንደዛ በተደራጅተው ማለት ነው። እና እንደዚህ አይነት ነገር መስራት ይቻላል። ያው ሰው እንደ ቤቱ እንደ ጎረቤቱ ሳይሆን እንደ ቤቱ ነው ይባል የለም። የእረት ጉሮሮ ቤት ትልቁን ነገር የቤት ኪራይ ነው። ሁሉን ነገር ውድ ነው። እዛ ብቻ አይደለም፣ የትም ዓለም ላይ ኑሮ ተወዷል። ምንድነው ኑሮውን ያስወደደው? ጦርነት፣ እርስ በርስ መጋደል ምናምን ዓለማችን ላይ ይሄ ነገር ስለበረታ እና እሱ ነገር ነው ኑሯችንን ያስወደደብን። በይበልጥ እንግዲህ ሀገራችሁ ገብታችሁ ያለውን ነገር ማየት ትችላላችሁ። በቃ ምንድን ነው እሱ ያዋጣኛል ወይ እመለሳለሁ ብላችሁ መሄድ እና እመለሳለሁኝ ብላችሁ ትኬታችሁን ይዛችሁ መታችሁ ከዛ በኋላ የሚያዋጣችሁ ከሆነ ያለውን ነገር ሰርታችሁ በ2 ወርም 3 ወርም ፍቃድ ወስዳችሁ አያዋጣም እዛው ብመለስ ይሻላል ብላችሁ የትኬታችሁ ቪዛችሁ ሳያልቅ ተመልሳችሁ መሄድ ትችላላችሁ። እና ይሄንን ነው የምላችሁ። እንግዲህ በብዛት ግን የሁላችሁ አንድ ነገር ልምነግራችሁ፣ እኛ በብዛት የሚሄድልን ላርጎ ነው። ላርጎ ምንድን ነው? ላርጎ ተሰልጥኖ ነው፣ ዝም ብሎ አይደለም የሚሰራው። በመንግስት ስልጠና ተሰልጥኖ በግለሰብ ዝም ብሎ እንትን ማለቴ ስልጠና ሳይወሰድ ዝም ብሎ የሚሰራ ነገር አይደለም። ኬሚካሉ እንዴት እንደሚመጠን ያሉት ብዙ ነገር ኬሚካሎች አሉ። እነሱ መጥኖ መስራት ግድ ነው። ያለበለዛ ኬሚካሉ ቢያንስም ቢበዛም ለእጅም ለልብስም ለህፃናት ልብስም ችግር ስለሆነ እሱን ሰልጥነው ሱቁን ከፍተው አደራጅተው ምናምን የጠበቁኝ። አሁን እንግዲህ ቅርብ ጊዜ ማለት ነው። አሁን ቀጥ ብዬ መስራት ከጀመርኩኝ 1 ወር ምናምን ሆኖኛል። በፊት እንኳን እኔ ንግድ አዋጣኝም፣ እኔ ሱቅ እድል የለኝም ምናምን እያልኩኝ በድሌ እያማረርኩኝ ከዚህ በፊት የሆነ ነገር ሞክሬ የሚገዛኝ ስላጣሁኝ በዛ ያን ነገር በማስመልከት እየፈራሁ ነበር። አሁን ግን ግድ ነው፣ በቃ የተከፈተልሽ ላንቺ ነው መስራት አለብሽ ብለውኝ እየሰራሁ ነው። እግዚአብሔር ይመስገን። እኔ በድል ምናምን የሚባለውን ነገር ወደኋላ ትቼ ያው በዚህ ነው የምንሰራው። አሁን ለዛሬው ጨርሰን ነው ይሄንን ነው የምንሰራው። ወደ ቻናላችን ቤተሰቦች እናንተም ደግሞ ያዋጣናል አሪፍ ነው ብላችሁ የምትሉትን ነገር ስሩ። እስቲ አስተያየቶቻችሁን ጠብቃለሁ። ከልብ አመሰግናለሁ። ብዙ ነገር አግዛችሁኝ ረድታችሁኝ እዚህ ደርሻለሁ። አሁንም ደግሞ አብረን ሰርተን አብረን እናድጋለን። ከልብ ነው የማመሰግነው ሁላችሁንም። ውድ ቻናሌ ቤተሰቦች ሰብስክራይብ እያደረጋችሁ አዳዲሶች፣ ነባሮች ደግሞ ያላችሁን አስተያየት በኮመንት ጠብቃለሁ። ከልብ አመሰግናለሁ። ትክበሩልኝ። በሰላም ለሀገራችሁ ለምድራችሁ ያብቃችሁ። ሀገራችን ሰላም፣ ጤና፣ ፍቅር ሆና
የምንሰማውን ሁሉ ነገር ወደ ሰላም ቀይሮልን ማንም እናት ማንም አባት ሳያለቅስ ማንም ልጆች እናቴ ብለው ሳያለቅሱ አገራችን ሰላም ሆና ለማየት ያብቃን። በጸሎት አግዙን። እናንተም እኛም እናግዛችኋለን። ከሀገር ውጭ ያላችሁት እንግዲህ ለሀገራችሁ ያብቃላለሁ። አመሰግናለሁ።